በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ilmi namaa lammata yoo dhalate malee mootummaa waaqayyoo dhaaluu hin danda'u. በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የሰው ልጅ ዳግም ካልተወለደ እግዚአብሔር መንግስትን ሊያይ አይችልም። ከበጀሞታ ጃለተሞታ ማቲወን waaqayyoon kan jaalattan waaqayyoo isinin kan jaalatu hordoftoonni chaanaalii wangeeltuu hundumti keessan biyya keenya Itoophiyaa biyya keenya alaa kutaa biyyoota garaagaraatti kan argamtan hundumti keessan akkam jirtu akkam yoo nageessanii guyyaa har'aatiin kan nu qaqqabsiise waaqni abbootii keenyaa waaqni raajotaa waaqni qulqullootaa galanni ulfinni teessoo isaa Maariyaam irratti isaaf haa ta'u. Maqaan haadha keenya qulqulleettii dubroo Maariyaam maqaan ishee kan galatoomee fi kan ulfaatee nuuf haa ta'u። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የበረከት ልጆች የጻድቃን የሰማዕታት ወዳጆች የዚህ ቻናል ተከታታይ ሁላችሁም በሀገራችን ኢትዮጵያ ከሀገራችን ውጭ በተለያየ ሀገር የምትገኙ ሁላችሁም እንደምን ቆያችሁ? እንደምን ለዚህ ሰዓት ደረሳችሁ? እግዚአብሔር አምላካችን በምሕረቱና በቸርነቱ ለዚህ ዕለት ለዚህ ቀን ላደረሰን ክብር ምስጋና ለሱ ይሁን። እንኳን ለዚህ ቀን ተከብሮ ለሚውሉ ቅዱሳን በዓላት በሰላም አደረሳችሁ አደረሰን። እንኳን ለዐቢይ ጾም 7ኛ ሳምንት ኒቆዲሞስ በሰላም አደረሳችሁ አደረሰን። የበቤታችን አማላጅነት የመላእክቶቹ ጥበቃና መልጃ አይለየን አይለያችሁ። ጉያ ሀራ ከና ፈዳፍ ጃለለ ዋቀዮ ተኤ ከወሊቲን በረኑ ዱቢን ሰገሌ ዋቀዮ ወንጌል ጎፍታ ኬኛ ቆሪቸ ኬኛ ኢየሱስ ክርስቶስ ቁልቁልች ማቴዎስ ዮሐንስ አኩመ በሬስ ወንጌለ ዮሐንስ በቆና ሰዲ ለኮፍ ሰዲ ረከንጅሩ ዱቢ ሰገሌ ዋቀዮ ወሊቲን በረና ዋቀዮን ነው አበርሲሱ ዋቀዮን ነው አጎርሱ። እግዚአብሔር አምላካችን ቢፈቅድና ብረዳን ባለችን ሰዓት በዚች አጭር ደቂቃ የምንማማረው የእግዚአብሔር ቃል በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ያለውን የሰው ልጅ ዳግም ካልተወለደ የእግዚአብሔርን መንግስት ሊያይ አይችልም ይላል። ilmi namaa lammata yoo dhalate malee mootummaa waaqayyoo dhaaluu hin danda'u. Wangeela qulqullicha Yohaannis boqonnaa 3 lakkoofsa 3 irra kan jiru dubbii sagalee waaqayyoo gaafa ta'u anaaf dubbatti afaanii isin immoo gurrattiin dhageessan gooftaan keenya uumaan keenya Iyesuus Kiristoos hundumaa kan keenyaatiif haa laatu. Egaa akkuma beekamu torbeen torbaffaa soma gooftaa keenya qoricha keenya Iyesuus Kiristoos ኒቆዲሞስ jedhameetu waamama. የዐቢይ ጾም 7ኛው ሳምንት ኒቆዲሞስ ተብሎ በቤተ ክርስቲያናችን አጠራር ይጠራል። የዚህ ስም ስያሜውን ያገኘው የቤተ ክርስቲያናችን አንጋፋ የሆነው የቅዱስ ያሬድ ስያሜ ነው ይላል። ሞጋስኒ መቃከና ኒቆዲሞስ ከንጀደሙ ሞጋሰ ከነር ከነርገተ ቤካ አመንታ ኬኛ ከንተ ቁልቁልቺ ያሬድ ሞጋሰ መታ ይሳራቲ መቃ ይሳራቲ ከነርገተ ዳጀራ ጉያ ሀራ ከና ዋይ ኤኙ በረና ማሊፍ ቶርቤን ቶርበፋ ሶመ ጉዳ ኒቆዲሞስ ጀደሜ ዋመማ። ኒቆዲሞስ ጀቹን ማል ጀቹudha? በሩምሰ ከነራቲ ኤርጋኑቲ በረኑ ማሊዳ ማሊፍ ኒቆዲሞስ ጀደሜ ከንጀዱ ወሊቲኒ ይላል። ይህ ሳምንት የዐቢይ ጾም 7ኛው ሳምንት በቤተ ክርስቲያናችን አጠራር ኒቆዲሞስ ተብሎ ይጠራል። ኒቆዲሞስ ማለት ምን ማለት ነው?
ይህ ሳምንት ሰባተኛው የአብይ ጾም ሳምንት ኒቆዲሞስ ተብሎ የተጠራው ለምንድን ነው? ከዚህ ሳምንት የምንማማረው ትምህርት ምንድን ነው የሚለውን አብረን እንመለከታለን። እግዚአብሔር አምላካችን እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ጉፍታን ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ አከኑ በርሲሱ አከኑ ጎርሱ ፊ አከኑ ትዱበቱ ፌዳፍ ጃለሳ ኑፋተው እጋ መጫፈ ቁልቁልቻ ዮሐንስ በቆና ሰዲ ለኮስ ተኮ ካስኒ ጋፈ ይላሉ ዋይ ኒቆዲሞስ ከና ሴና ኢሳ በልናቲን አስራቲ ni arganna jechuudha. Akkuma beekamu dubbiin sagalee Waaqayyoo wangeela Yohaannis boqonnaa 3 lakkoofsa 3 kaasnee gaafa ilaallu lammiiwwan warra Fariisotaa kan ture dursaa yookiin immoo durataa warra Ayihudootaa kan ta'e nama Niqoodimoos jedhamu tokkotu jira jedha. ከፈሪሳውያን ወገን የአይሁዳውያን አለቃ የሆነው ስሙ አንድ ሰው ኒቆዲሞስ የሚባል ሰው ነበር ይላል። ኒቆዲሞስ የሚባል ሰው ነበር ይላል። ሴናን ጉያ ከና ዱርሳ ወራ አይሁዶታ ከንቱር ነምች መቃንሳ ኒቆዲሞስ ጀደሙ ለሚ ወረ ፈሪሶታ ከንቱር ነመቶኮቱ ጅራ ጀዳ እንስ halkan gara gooftaa keenya qoricha keenya ኢየሱስ ክርስቶስቲ ኒዱፈ ቱሬ ጀዳ የፈሪሳውያን ወገን ከፈሪሳውያን ወገን የሆነው ስሙ ኒቆዲሞስ የሚባል አለቃቸው የነበረው የአይሁዳውያን አለቃ የሆነው ኒቆዲሞስ የሚባል ሰው ለሊት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ይመጣ ነበር ይላል። እንዲህ በማለት እንግዲህ የዕለቱን ታሪክ ይጀምራል። ሴና ጉያ ሀራ ከነ ኒቆዲሞስ ዋንጀዳሜፍ መን ክርስቲያና ኬኛ ኒቆዲሞስ ጀቴ ቶርቤ ተርበፋ ሶመ ጉዳ ከናኒ በርሲስቲ ኒቆዲሞስ ኤኙዳ ዋይ ኒቆዲሞስ ጋፈከው መን ክርስቲያና ኬኛ ሴና ኤኙ ያለቲ ከንጀዱ በልናቲን ወሊቲን ይላላ ኒቆዲሞስ አዋቂና የእስራኤል መምህር ነበር ይላል። ኒቆዲሞስ ቤካ በርሲሳ ወራ አይሁዶታ ዮኪንሞ ወረ እስራኤሎታ ቱሬ ጀዳ አቹ ወንጌላ ዮሐንስ በቆና ስለለኮስ ኩዳን ጉባ ይረት መድኃኒታችን ኢየሱስ ክርስቶስን በቤተ መቅደስ ባደረገው ተአምራት ኒቆዲሞስ ተማርኮ ነበር ይላል። በዚህ በዮሐንስ ወንጌል ምዕራፍ 2 ቁጥር 13-23 ላይ እንደተናገረው ጉፍታን ኬኛ ኡማን ኬኛ ኢየሱስ ክርስቶስ መነቁልቁልማ ከሰት ሴናኢን ድንቂን ራወቴን ለጴኒሳ ኒቆዲሞስ ቦጂ አሜቱሬ ጀዳ ልቡም ተማርኮ ነበር ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ ውስጥ ባደረጋቸው ተአምራት በድንቅ ተአምራቶቹ ኒቆዲሞስ ተማርኮ ልቡ ተማርኮ ነበር ይላል። እንግዲህ የዕለቱ ታሪክን ስንጀምር ስለዚህ ግን በዚህ በዮሐንስ ወንጌል ምዕራፍ 2 ቁጥር 13-23 ላይ ይህንን ታሪክ እንመለከታለን። ኒቆዲሞስ ፈሪሳውያንን ፈርቶ የአይሁድ አለቃ ስለሆነ አይሁድ ከሚቃወሙት መሲህ ጋር ከታየ ሊቃወሙ ስለሚችሉ በሌሊት እንጂ በቀን በጨለማ እንጂ በብርሃን ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መምጣትን አልቻለም ይላል። ኒቆዲሞስ ለጴኒሳ ጎቻ ጎፍታ ኬኛ ድንቂ ጎፍታ ኬኛ ኡማ ኬኛ ኢየሱስ ክርስቶስቲ ኤርገ ቦጂ አሜቲን ቦዳ ጎፍታን ኬኛ ገረመነ ቁልቁልማት ዱፌ ድንቂ ኤርገ ራወቴቲን ቦዳ ለጴኒሳ ቦጂ አሜቱሬ ጀዳ ዱርሳ ወራ አይሁዶታ ሆገና ኢሳኒ ዋንታ የዳፍ ኢሳን ከን በላለፈተን ጎፍታ ኬኛ ቆሪቻ ኬኛ ኢየሱስ ክርስቶስ ወሊን
ወልት ዱፌኛ ኢሳ ዮቤከን ወንተ ኢሳ በላለፈተኒፍ ጉያ ኦሶ ሂንተዊን halkan gara gooftaa keenya ኢየሱስ ክርስቶስ ifa keessa otoo hin ta'in dukkana keessa gara gooftaa keenya dhufaa ture jedha የአይሁዳውያን አለቃ ስለሆነ የእነሱ መምህራቸውም ስለነበረ ልቡ ከተማረከው በኋላ ጌታችን ባደረጋቸው ተአምራትን ከተመለከተ በኋላ ቀን ሳይሆን በጨለማ በብርሃን ሳይሆን በሌሊት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ይመጣ ነበር ይላል። ለምን? ከመሲህ ጋራ መነጋገሩን መቀራረቡን ካወቁ ስለሚቃወሙ ጎፍታ ኬኛ ወሊን ወልት ዱፌኛ ሳ ዮቤከን ዮበረን ዮ አርገን ወንተ ኢሰ በላለፈተኒፍ ጉያ ወሶ ሂንታይን halkan dukkana da'oo godhatee gara gooftaa keenya ኢየሱስ ክርስቶስን ni dhufa ture jedha። በመሆኑም በጨለማ ወደ ብርሃን ክርስቶስ መጣ። ኋላ በዕለተ ዓርብም ፀሐይ ሲጨልም ቀኑ በጨለማ ሲዋጥ የመሲሁን ሥጋ ለመቃብር በጨለማ ወደ ኢየሱስ ክርስቶስ ሲሄድ እናያለን። እጋ አኩመ ቤከሙ ጎፍታን ኬኛ ኡማን ኬኛ ኢየሱስ ክርስቶስ ifa kan ta'e dukkana keessa gara ifaatti dukkana keessa gara ifaatti ኒቆዲሞስን ስንመለከት ሌሊቱ ጨለማ ቢሆንም ወቅቱ ብርሃን በማይኖርበት ሰዓት ቢሆንም ክርስቶስ ብርሃን ነው። ወደሚያበራ ብርሃን ምድራዊ ቢጨልምም ሰማያዊ አባቱ ከሱ ጋር ስለነበረው ከጨለማ ወደ ብርሃን ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጣ። ኒቆዲሞስ የሮ እንዲ ገረ ጎፍታ ኬኛ ዱፉ halkanaው መሌ ሃዱከናው ዩ መሌ ክርስቶስ ይፈላ ifa addunyaa kanaati biyya lafaa kana kan ibsu isadha። addunyaa ibsuu kan danda'u isa waan ta'eedhaaf dukkana keessa otoo hin ta'in inni gara dukkana keessa gara ifaatti dhufe። በጣም በሚገርም ሁኔታ ሌሊት በጨለማ ቢመጣ ወደ ብርሃን ስለመጣ በጨለማ ውስጥ ወደ ብርሃን መምጣቱን እንመለከታለን። ኋላ ግን የመሲሁን ሥጋ ለመቅበር በጨለማ ወደ ኢየሱስ ክርስቶስ ሲመጣ እንመለከታለን። ዱመረገሩ ኒቆዲሞስ dukkana kana injifachuudhaan gara ifaatti waan dhufeedhaaf foon gooftaa keenya qoricha keenya ኢየሱስ ክርስቶስን guyyaa jimaataa fuudhee awwaaluuf gannazee kaffanee Yoosef waliitiin foon gooftaa keenya qoricha keenya ኢየሱስ ክርስቶስን akka kadhate seenaan mana amantaa keenyaa ni barsiisa። በስተመጨረሻው ግን ኒቆዲሞስና ዮሴፍ ሁለቱ በአንድ ላይ ሆኖ በጨለማ ይመላለሱ የነበሩት ወደ ብርሃን የመጣ ኒቆዲሞስ በስተመጨረሻው በዕለተ ዓርብ ግን በብርሃን የጌታን ሥጋ ለምነው ገንዞ ከፍነው ሊቀብሩት በቅቷል ይላል። እጋ ሃንጋፎን ጎፍታ ኢሳ ከዳቴ አዋሉት ነመገይዳ ኒቆዲሞስ ማታ የተማረው ትምህርትም ልቡን ነክቶ ነበርና የክርስቶስን ትምህርት ታምራትን አይሁድ ሲቃወሙ እርሱ ክርስቶስን ይደግፍ ነበር። ወሬ አይሁዶታ በሩምስ halkan ጎፍታ ኬኛ ኢራ በረቱ ለጴሳ ጡቄ ዋንትሬዳ ወሬ አይሁዶታ ገሩ ክርስቶስን ይበላለፈቱ ቱረን ኒቆዲሞስ ገሩ ኒዴገረ ቱሬ ጀዳ አይሁዳውያን ይቃወሙት ነበር። ኒቆዲሞስ ግን ጌታችን መድኃኒታችን ኢየሱስ ክርስቶስን ይደግፍ ነበር ይላል። ኒቆዲሞስ ከክርስቶስ ወደ ኢየሩሳሌም ሲመጣ ሊያነጋግረው ቀረበ።
Niqoodimoos Iyesuus Kiristoos gara Yerusaalemii gaafa dhufu gooftaa keenya qoricha keenya Iyesuus Kiristoosin waliin dubbachuu waliin dubbii eegalee jedha. ምልክቶቹን ቢያይም አምላክነቱን አልተቀበለም። ኒቆዲሞስ የሮዳፍ ዋቅማ ኢሳ ድንቅ ያርከሳ ያርጉዩ ዋቅማ ኢሳ ቤኬ ፍረቹ እንደንደኝ ጀራ ኒቆዲሞስ ትንቢተ ነቢያትን በማንበብ እድል የነበረው ሰው ቢሆንም ክርስቶስ የሚያስተምረውን ትምህርት ለማመን ለመቀበል ባለመቻሉ ጌታችን የአይሁድ መምህር ስትሆን ይህንን አታውቅምን ብሎ አለማወቁን ገለጸ ይላል። ኒቆዲሞስ እጋኩመ ቤከሙ ሴና ራጆታ ጨራ ነመዱብሱ ጨራ ነመቀቀቡ ዮኪንሞ ነመገሁ ቤኩረ ዮቀቀቡዩ ራጂ ከና ሃዱብሱዩ መሌ waaqa waaqummaa isaa barumsa isaatti amanuudhaan nama isa hin hordofne turee jedha. Barumsa gooftaan keenya qorichi keenya Iyesuus Kiristoos barsiisus fudhachuu hin dandeenye. Kanaaf gooftaan keenya qorichi keenya Iyesuus Kiristoos akkana jedheera. Wangeela Yohaannis boqonnaa 13 gubbaa irratti ati barsiisaa warra Israa'elootaa siif gaafa taatu ati barsiisaa warra Israa'eloota taatee osoo jirtuu hanga har'aatti kana hin beektu jechuudhaan gooftaan keenya qorichi keenya Iyesuus Kiristoos dubbatee jira. እንግዲህ ትንቢተ ነቢያትን የማንበብ እድል ፋንታ ቢቀድመው የክርስቶስን አምላክነቱን አዳኝነቱን ባይቀበልም አለማወቁን ጌታችን ግን እንደነ ያለው የእስራኤል መምህር ስትሆን እስከዛሬ ይህን አላውቅምን ብለው ጌታችን በላይታችን ኢየሱስ ክርስቶስ አለማወቁን ተናግሮት ነበር። እንግዲህ አምላክነቱን መምህርነቱን ገለጸለት በዮሐንስ 13:13-15 ላይ በማቴዎስ 23:8 ላይ መምህር አምላክ ብቻ ሳይሆን መድኃኒዓለም መሆኑንም ገለጸለት ይላል። ኤጋ ጎፍታን ኬኝ barsiisaa qofa otoo hin ta'in fayyisaa addunyaa ta'uusaallee wangeela Yohaannis boqonnaa 3 lakkoofsa 2 hanga 18tti ibseefii ture. በመቀጠል ኒቆዲሞስ በኦሪት የርግማን ምልክትም እንደሆነ የሚያውቀው መስቀልም በረከት እንደሚያመጣ የነሐሱን እባብ ታሪክን ጠቅሶ መድኃኒታችን ተናገረ። ኒቆዲሞስ ከኩሞፋ keessatti mallattoo abaarsaa kan ta'e ta'uudhaan kan beekamu booficha naasisan kan inni fidu mallattoo isaa ibsuudhaan gooftaan keenya qorichi keenya Iyesuus Kiristoos dubbatee isa barsiisee ture jedha. Seera lakkoofsaa boqonnaa 21:8 fi Galaatiyaa boqonnaa 3:13 gubbaa eegalee lammaffaa Qorontos boqonnaa 5:21 fi wangeela Yohaannis boqonnaa 3:14 hanga 15tti ni arganna. እንግዲህ ኒቆዲሞስን በኦሪት ርግማን ምልክት እንደሆነ በሚያውቀው መስቀልም በረከት እንደሚያመጣ የነሐሱን እባብ ታሪክ ጠቅሶ መድኃኒታችን ኢየሱስ ክርስቶስ በዚህ በገላትያ ምዕራፍ 3:13 ላይ ዘሁልቅ ምዕራፍ 21:8 እና በሁለተኛ ቆሮንቶስ ምዕራፍ 5:21 ላይ በዮሐንስ ምዕራፍ 3:14-15 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን ኒቆዲሞስን ካስተማረው ትምህርት ውስጥም ኒቆዲሞስን ያስቸገረው ወይም የከበደው ሁለተኛ መወለድ የሚለው ጥያቄ ነው። አሁን እንግዲህ ዛሬ በዚህ በኒቆዲሞስ ሳምንት በአብይ ጾም 7ኛው ሳምንት ኒቆዲሞስ ይታሰባል። ኒቆዲሞስ በወቅቱ የነበረው የእስራኤል መምህር የአይሁድ አለቃ የሆነው ይህንን ሳምንት ከሱ ያገኘው ስም ነው። መቃን ሞጋሳ ኒቆዲሞስ ጀዱኩን መቃነ ማጋፈተው ኒቆዲሞስ ሞ በርሲሳ
warra Israa'elotaa dursaa yookiin immoo hoogganaa warra Ayihudootaa kan ture nama kanarraatii maqaa torbee torfaffaa sooma guddaa kan argatedha. Akkuma beekamu Niqoodimoos gaaffiif deebii gooftaa keenya Iyyasuus Kiristoos inni gaafateetiin waa hedduu kaasee gooftaan keenya qorichi keenya Iyyasuus Kiristoos isa barsiiseera. Dhumarratti garuu yaada hundumaatiin erga irratti walii galaniin booda dhumarratti waa'ee lammata dhalachuu Niqoodimoosiin rakkisee ture jedha. ርዕሳችንም የሰው ልጅ ዳግም ካልተወለደው እግዚአብሔርን መንግስት ላይ አይችልም የሚል በዚህ በዮሐንስ ምዕራፍ 3 ቁጥር 3 ላይ ያለውን ኃይለ ቃል መነሻችን። እንግዲህ ኒቆዲሞስ ብዙ ነገሮች ከተነገሩት በኋላ ጌታችን ብዙ ነገሮችን ካስተማረው በኋላ በስተመጨረሻው ኒቆዲሞስን ያስቸገረው አንድ ነገር ነበር። ቅድም በመግባችን ላይ እንዳነሳነው የሰው ልጅ ዳግም ካልተወለደ በቀር እግዚአብሔርን መንግስት ሊያይ አይችልም የሚል ስለ ዳግም ልደት ኒቆዲሞስን ያስቸግሮት ነበር። እንዴት ነው ያለው? እንዴት ሊሆን ይችላል ነው ያለው። ኒቆዲሞስ waan hundumaa erga barateen booda waan hundumaa erga dhaga'eetiin booda erga itti himameetiin booda waa tokko isa rakkisee ture jedha. Innis waa'ee lammata dhalachuuti. Lammata dhalachuu jechuun maal jechuudha? Ilmi namaa lammata deebi'ee yoo dhalate malee mootummaa koo dhaaluu hin danda'u kan jedhu gooftaan keenya gaafa barsiisu Niqoodimoositti kun waan dinqii ta'ee ture jedha. እንግዲህ ስለ ዳግም ልደት ሰው ዳግም ካልተወለደ በቀር የኔን መንግስት ላይ አይችልም ብሎ ጌታችን ሲናገር ለኒቆዲሞስ ትንግርት ወይም ደግሞ ከባድ ጥያቄ ነበር። እንዴት የሚለው እስከ መጨረሻው ይህን ቻናል ተከታተሉ፣ መልሱን በስተመጨረሻ እናገኛለን። የሰው ልጅ በመጀመሪያ በስጋ ከእናት ከአባቱ ይወለዳል። የመጀመሪያው ልደቱ ነው። በሁለተኛው ዳግም ልደት ደግሞ በውሃና ከውሃና ከመንፈስ ቅዱስ ዳግም ይወለዳል። ኒቆዲሞስ ግን ያሰበው ሰው ልጅ ከተወለደ በኋላ ካደገ በኋላ ተመልሶ ከእናቱ ማይፀን እንዴት ዳግም ሊወለድ ይችላል የሚል ጥያቄን በውስጡ ፈጥሮበት ነበር ይላል። ኢጋ ለምትለቹ ጋፈ ጀደሙ ilmi namaa dhaloota lama ni kabaja. Tokko fooniin abbaa fi haadha isaarraa, lammata immoo bishaanii fi afura qulqulluu irraa lammata dhalachuudha. Niqoodimoos garuu fooniin kan dhalate abbaa fi haadha isaarraa lammata gara haadhaatti deebi'ee fooniin lammata akkamitti dhalachuu danda'a ብሎ ነው ጠየቀው። jedhee gaafate ምን ማለት ነው ዳግም ልደት ማለትስ ምን ማለት ነው የሚለውን መመልከት ያስፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ልደት አለው። ቤተክርስቲያናችን ዳግም ልደት የምትለው ድህረ ዓለም ቅድመ ዓለም ከአባት ያለ እናት፣ ድህረ ዓለም በእናት ካለ አባት፣ እነዚህ ሁለቱን የልጅን ልደትን ቤተክርስቲያን በሁለት መልኩ ታከብራለች። ለምትለቹ መነመንታ ኬኛ dhaloota lama kabaji. Tokko ilmi jalqaba abbaa irraa haadha malee addunyaan booda immoo waggaa 5,500 booda immoo abbaa malee haadha irraa dhalateera. Ilmi namaas jalqaba abbaa fi haadha isaa irraa fooniin dhalata. Lammata immoo bishaanii fi afura qulqulluun dhalata. ስለዚህ የሰው ልጅ መጀመሪያ በስጋ ከእናት ከአባቱ ይወለዳል። በሁለተኛ በመንፈስና በመንፈስ ቅዱስና በውሃ ዳግም ይወለዳል። እንግዲህ ለኒቆዲሞስ ጥያቄ መልሱን በስተመጨረሻው የምናገኘው ይሆናል። ይህንን ቪዲዮ እስከ መጨረሻ ከተከታተላችሁ ለኒቆዲሞስን ጥያቄ ፈጥሮበትም ለነበረው እናንተ ጋርም ይህ ነገር ጥያቄ ሊፈጥርባችሁ ይችላል። ኒቆዲሞስ ፍረት ጋፊ ጉዳ ታኤ ካንቱር እስን ብረትስ ጋፊ ጉዳ ታኡ ደንዳ ዴቢን አሱመረ ጅራ። እንግዲህ
ምድራዊ ለት ጋራ አመሳስሎ ሰው ካደገ በኋላ እንዴት ከእናቱ ሊወለድ ይችላል አለው። ጌታ ግን ከውሃና ከመንፈስ ትወለዱ ዘንድ አላቸው ብሎ በመጥምቁ ዮሐንስ የሰው ልጅ የእግዚአብሔር ልጅ እንደሚሆን ተናገረ። ጎፍታን ኬኛ ገሩ ቢሻኒ ፊ አፉረ ኢራቲ ለምጥለቹ አከቀበን ilma waaqayyoo ta'uu akka danda'an ዱበቴ ጀዳ ጌታችን በውሃና ከውሃና ከመንፈስ ዳግም መወለድ እንደሚችሉ ከዛን በኋላ የእግዚአብሔር ልጆች መሆን እንደሚችሉ እንደሚሆኑ አረጋግጦ ተናግሯል። ስለዚህ መድኃኒታችን በወንጌል እንዳስተማረን መንግሥተ ሰማያት እግዚአብሔርን ለመውረስ ሁለተኛ መወለድ ግድ ያስፈልጋል አለ። ሞቱማ waaqayyoon dhaaluudhaaf jireenya bara baraa argachuudhaaf lammata dhalachuun dirqama ilma namaa akka ta'e barsiisee jira guyyaa kana jechaadha። እንግዲህ ከእግዚአብሔር ያልተወለደውን በመንፈሳዊ ዓለም መኖር አይችልም። waaqayyo irraa lammata kan hin dhalanne bishaanii fi hafuura irraa lammata kan hin dhalanne mootummaa waaqayyoo dhaaluu akka hin dandeenye የሰይጣን ሐሳብ ለመቀበል የእግዚአብሔር ልጅ መሆን ቀርተው የሰይጣን ልጅ ሆኗል። እቃ ilmi namaa ilma waaqayyoo ta'uu dhiisee ilma ዳብሎስ ta'eera። sanyiin isaas immoo biyya lafaa irratti kan ittiin of tuulu ta'ee jalqabumaa qabee lubbuu kan baasu, obboleessa isaa kan ajjeesu, dhiiga obboleessa isaa kan lolaasu, qabeenya obboleessa isaa kan saamu ta'ee jiraa jedha። በመጀመሪያ የሰው ልጅ በክፋቱ እግዚአብሔር ልጅ መሆን ሲገባው ከእግዚአብሔር መወለድ ሲገባው ከዳብሎስ ተወልደው የዳብሎስ የግብር ልጅ በመሆን የወንድሙን ገዳይ ደም አፍሳሽ ተቅበዝባሽ ሆኖ ክብሩን ለማይገባው አሳልፎ ሰጥቷል ይላል። ለምሳሌ ነቃይልን ስንመለከት የወንድሙ ገዳይ ደም አፍሳሽ መሆኑን እንመለከታለን። ነምኒ ጀልቀባ ቃየል ዲገው ቦሌሳ ከሉላስ ilma waaqayyoo ta'uurra ilma ዳብሎስ ta'uudhaan gorsa ዳብሎስ dhaga'uudhaan mana waaqayyoo isa jalqabaa keessaa ari'atamee jira። wangeela Yohaannis boqonnaa 8:48 hanga 46 gubbaa irratti isin abbaa keessan ዳብሎስ irraa jedha። እናንተ ከአባታችሁ ከዳብሎስ ናችሁ። ዳብሎስ አባታችሁ ከመጀመሪያም ነፍስ ገዳይ ነው። እናንተም ከአባታችሁ ከዳብሎስ ናችሁ ይላል። isin abbaa keessan ዳብሎስ irraa abbaan keessan ዳብሎስ lubbu baasaadha። jalqabumaa qabee inni lubbuu kan baasu ture jechuudha። gooftaan keenya qorichi keenya ኢየሱስ ክርስቶስ nu barsiisa። በአዳም ከሞት ስር የወደቀው መዋቲ መሆኑን በሕይወት ለሕይወትም ለመኖር የእግዚአብሔር መንግሥት ለመውረስ በወንጌል ጥምቀቱን በእምነት ከእግዚአብሔር መወለድ ግድ ነው። ዱ'a jalaa ba'uudhaaf jireenya bara baraa argachuudhaaf mootummaa isaa dhaaluudhaaf addaam gorsa daabiloosiin kufe dhalachuu gooftaa keenya cuuphamuu gooftaa keenya kan fayyine yoo ta'u iyyuu cuuphaadhaan lammata dhalachuun ilma waaqayyoo ta'uun dirqama ta'ee jiraa jedha። ሁለተኛ መወለድ የአሮጌውን ሰው ጠባይና ባህሪ መጣል አዲሱን ሰው ክርስቶስ መልበስ ግድ ነውና ይላል። አዳማዊ ድካም ባህሪን በቃሉ ሽሮ ከሱ መወለድ ርስቱን ትወርሱ ዘንድ ልጁን መሆን ያስፈልገናል። የእግዚአብሔር ልጅ ስትሆን ዘንድ ተጠርታልና ተወልደም ከሆነ ልጅነትን አታባክን። አባት መስሌኑ ይላል። አባትን የማይመስል ልጅ አጠራሩ አጠራጣሪ ነውና በሁለንተናው አባትን ሚስል ይላል። በሩምሰ ጉያ ሀራ ከነረት ዳብሎስ
isa lubbu baasa otoo hin ta'in, isa gara jabeessa otoo hin ta'in, abbaa keenya Waaqayyoon fakkaachuudhaan, lammata dhalachuudhaan, yaada Niqoodimoos yaada foonii keessaa baanee yaada lubbuun deddeebi'uudhaan amantaatti cimuun gaabbii galuun barbaachisaadha. ዳግም ካልተወለዳችሁ በቀር የእግዚአብሔርን መንግስት ልታዩ አትችሉም ይላል። ኢየሱስም መልሶ ምንድነው ያለው? እውነት እውነት እልሃለሁ ሰው ዳግም ካልተወለደ በቀር እግዚአብሔርን መንግስት ላይ አይችልም ብለው ስለ ዳግም ጥምቀት ሰው በ40 በ80 የሥላሴን ልጅነት መቀበል እንደሚገባው በሰፊው የሥጋ ጥርጣሬ አርቆለት መንፈሳዊ ብርታትን አብርቶለት በስተመጨረሻው የጌታን ሥጋ ለምነው ገንዘው እስከ መቅበር ደረጃ ደርሷል። ዮሴፍና ኒቆዲሞስ ዮሴፊፊ ኒቆዲሞስ በረቹዳን አገውዳን ሰበብ አቀዮ እጋሃራ ከለቲ ገራገራቲን ከራ ቴሌግራሚ ከራ ቻናሊወን ዩቲዩብ ገራገራ ዱቢ ሰገሌ ዋቀዮ ከንበርሲሰን ከኑትመን ከኑጎርሰን አቦሊን ባየን በርሲሶን ባየን ኦቦሎን ባየን ይጅሩ ዳገው ቆብቲ ፈይነን ተው። እንግዲህ እህቶቼ ወንድሞቼ ሁላችሁም የዚህ ቻናል ተከታታይ የሆናችሁ ዛሬ ትምህርቱ ብዙ ነው። የሚያስተምሩ አባቶች፣ የሚመክሩ ወንድሞች፣ ዲያቆናት፣ መምህራነ ወንጌል ብዙ ናቸው። መስማት እንደ ኒቆዲሞስ መስማት ብቻ ዋጋ የለውም። በስራ ላይ ማዋል፣ መተግበር፣ ዳግም መወለድ፣ እግዚአብሔርን ልጅነት ለዘላለም ለመውረስ ዛሬ ዳግም ልደት ያስፈልገናል። ብዙዎቻቸው አይቀበሉትም። ዳግም ልደት አያስፈልግም አንዴ ከሱ ተወልደናልና የሚሉ አሉ። ባዮሊንሳኒ ለመተለቹ ንበርባችሱ ዋቀዮ ራጀልቀ ለኔራ ዋይ ለመተለቹ ኢሳኒፍ ከንንገል ባዮሊንሳኒ ኒጅሩ ባዮሊንሳኒ ኒደጋሙ ቶርቤ ከነራ ቶርቤ ቶርቦፋ ራቲ ለመተለቹ እልማነማ ያደ ፎኒፊ ያደ ወንጌላ ገርገር ባሶ ከቀም ኑበርሲስ የሥጋን ሐሳብና የመንፈስ ሐሳብን ለይተን የሚነገርን ቃሉን በማስተዋል መቀበል እንዳለብን የዚህ የሰባተኛው የአብይ ጾም ሳምንት ኒቆዲሞስ የእስራኤል መምህር የአይሁድ አለቃ ከሆነው ከኒቆዲሞስ ጋር በተደረገው ቃለ ምልልስ መልሱን ያገኘበት ወደ ልቡም ተመልሶ ዳግም ልደት ሁለተኛ ከእናት ከአባት ማህፀን ተመልሰው መወለድን ሳይሆን ማንም ሰው በሥጋ ከተወለደ በኋላ በ40ና በ80 ከውሃና ከመንፈስ ቅዱስ ዳግም መወለድ እንደሚገባ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰፊው ተጠራጣሪ በነበረው ሳያስተውል የነበረው ኒቆዲሞስ ተመልክተው ይህንን ቃል ተቀብለው መጨረሻ ላይ የበረከት ሰው የጌታን ሥጋን ለመቅበር ለምነው የበቃው ሰው መሆኑን ኒቆዲሞስ ከሱ ታሪክ ይህንን እንማራለን። ወላሉን ቤኩ ደቡን ጩቡሚት ሰበብ አቀዩ የሮ ባየ ቦሊንኬን ኦሶ ቤክኑ እየጀቢናል ኦቶ ሂን ቤኪን ወላሉማዳን በዲ እስራወተን ዲፈመስኒ ሃጎዱ ጅር ከናፍ ኒቆዲሞስ ኦቶ ሂን ቤኪን ዋባየ ዱበትር ዋባየስ ጋፈቴራ ጋፈቹን ሞ ቤካ ነመታሲሳ ይሰራ ከንበረኑ ጭሚና ሁበኖዳ ዳገው ቆፋሚት ሆጂቲ ኩዳ ከኑ በርሲስ ከኑ ጎርስ ዋቀቦሊ ኬኛፍ ገለኒ ውልፍን ሳፋታኡ ከኑ በርሲስ ከኑ ጎርስ ዋቀዩፍ ገለኒ ሃታኡ ቶርቤ ሰደት ተፋቲን አመ ወለገሩት ዋቀዩን ነመ ቶርቤ ነዋታሲሱ ገለተርገዳ ገለኒ ዋቀዩ ፋታው ያስተማረን የመከረን የቅዱሳን የአባቶቻችን አምላክ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነና ከፍ ከፍ ያለ ይሁንልን። ወስብሐት ለእግዚአብሔር
ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።